እናንተ ባለፈው የሸማኔ ዶክመንተሪ ፊልም ምርቃት ላይ ይዣችሁ ሄጄ ነበር አይደል? አሁን ደግሞ ዶክመንተሪው የታየ የፓናል ዲስከሽን አለን። ስለዚህ ወደዛ ይዣችሁ ልሄድ ነው። ያው ፓናሊስት ነኝ በአሁኑ። እዚህ ጋር ጓደኛዬን አገኘኋት፣ እሷን ሰላም አልኩኝ። ፎርሙ ላይ ስም ፊርማ ምናምን እሱን እናደርጋለን። በተጨማሪ ሰላምታው ቀጥሏል። እንደና መጣሽ ተብያለሁ። ያሳየኝ ነበረ በመንገዴ ላይ ማንም ባገኝ ጥሩ ነው። የመርሳ ሚዲያ ፋውንደር አቶ ሄኖክ ፈንቲን ሰላምታችንን ተለዋውጠን እንኳን ደህና መጣሽ ተብዬ ወደ ውስጥ እየገባሁኝ ነው ያለሁትኝ። ፓናል ዲስከሽን ላይ ያው ስትገቡ ደስ የሚለው ፓርት የሚያስፈልጓችሁ ነገሮች ቅድሚያ ይሰጣቸዋል። ኖትቡክ ተሰጥቶኛል። ወደ ውስጥ እየገባሁኝ ነው። ፓናል ዲስከሽኑ ሚዲያ ሊትሬሲ እና ኤምፓወርመንት ላይ ፎከስ ያደረገ ነው የሚሆነው። ሸማኔ ዶክመንተሪ ከታየ በኋላ ያው የሃይ ስኩል ተማሪዎች፣ አስተማሪዎች እንዲሁም ተጋባዥ እንግዶች የሚገኙበት ፓናል ዲስከሽን ነው የሚሆነው። አብረውንም ደግሞ ፓናሊስት የሚሆኑት የሚገራርሙ ሴቶችም ደግሞ እነማን እንደሆኑ አስተዋውቃቸዋለሁ። ባይገርማችሁ ማርች 8 አልፏል አይደለም? ግን ማርች አላለቀም አይደል? በሴቶች ወር የሴቶች ቀንን ደግመነዋል።